ዓለም ዛሬ የፍቅር ንጉስ ብላ የምትጠራው ሰው አንድ ጊዜ በሆሊውድ ውስጥ ምንም ቦታ አልነበረውም። በጊዜው የነበሩ የፊልም ሰሪዎች አንተ ተዋናይ መሆን አትችልም፣ ፊት ለካሜራ አይመጥንም ብለው ሲያባርሩት ነበር። ነገር ግን ይህ ሰው ከራሱ ትግልና ከሚወዳት ሴት ፍቅር ውጪ ምንም የሌለው ልጅ የዓለምን ሲኒማ እንደሚያንቀጠቅጥ ማንም አልጠበቀም። ዛሬ በትወናው ብቃት ዓለምን አስደንቆ እጃቸውን በአፍ ስላስጫነ ስለ አንድ የቦሊውድ ኮከብ እናወራለን። ያለውን መልካም ሰብዕና፣ ጽናት እና ከገደብ በላይ ስለሆነው የፍቅር ታሪኩ እንነጋገራለን። ሻሩክ ካን ከባዶ ተነስቶ የብዙ ሚሊዮን ልቦች ባለቤት እንዴት ሆነ? ሻሩክ የተወለደው ኖቬምበር 2 1965 በህንድ ኒው ዴሊ ከተማ ነው። ዛሬ የምናየው የቅንጦት ሕይወቱ ያኔ አልነበረም። አባቱ ታጅ መሐመድ ካን የነጻነት ታጋይ ነበሩ። እናቱ ፋጢማ ቤጉም ደግሞ አስተማሪ ነበሩ። በልጅነቱ ሻሩክ በጣም ብልህና ጎበዝ ተማሪ ነበር። በትምህርት ቤት የክሪኬት ቡድን መሪ ነበር። ነገር ግን ሻሩክ የልጅነት ሕይወቱን እንደ ትልቅ የትግል ማዕከል ነው የሚያየው። ሕይወት ገና በጠዋቱ ከባድ ጡጫ ሰነዘረችበት። ገና የ15 ዓመት ታዳጊ እያለ አባቱ በካንሰር ህመም በአይኑ ፊት ሕይወቱ አለፈ። ቤተሰቡን ለመደገፍ ሌት ተቀን እየጣረ ባለበት ወቅት ሁለተኛው ማት ወረደ። እናቱም በጽኑ ታሞ አልጋ ላይ ወደቁ። ሻሩክ እናቱን ለማዳን ያልፈነቀለው ድንጋይ አልነበረም። የሆስፒታሉን ክፍል በር ዘግቶ የእናቱን እጅ ይዞ እያለቀሰ እንዲህ ይል ነበር። እናቴ ልትሞት ስትል እኔ አጠገቧ ሆኜ አላስፈላጊ የሆኑ ክፉ ቃላትን እናገር ነበር። ምክንያቱም አምላክ ይህ ልጅ ያለ እናቱ ሊኖር አይችልም፣ ገና አልበሰለም ብሎ እናቴን እንዲተዋት ለማድረግ ፈልጌ ነበር። ነገር ግን አልሆነም፣ ብቻዬን ቀረው። እናቱ ሕይወታቸው አለፈ። ሻሩክ በወጣትነቱ ሙሉ በሙሉ ወላጅ አልባ ሆነ። ወላጆቹን ማጣት ለሻሩክ የዓለም ፍጻሜ ቢመስለውም እሱ ግን በውስጡ የነበረውን ህመም ወደ ኪነ ጥበብ ቀየረው። ትምህርት ቤቱንና የቲያትር ቤቱን ሕይወት እንደ መሸሸጊያ ተጠቅሞ ውስጣዊ ስሜቱን በገጸ ባህሪያት ውስጥ መግለጽ ጀመረ። የልጅነት አስተዳደጉ ቁልፍ ነገር አስተማረው። ትልቁ ነገር ሕይወት በምታጣው ነገር ሳይሆን ባገኘኸው አቅም በምትገነባው ነገር ትለካለች። በዚህ በጨለማ የተሞላ ሕይወቱ ውስጥ ግን አንዲት የብርሃን ጨረር ነበረች። ጋውሪ ቺባ ሲያገኛት ገና ተማሪ ነበሩ። ነገር ግን ፍቅራቸው ቀላል አልነበረም። ጋውሪ የመጣችው ከሀብታምና ጥብቅ ከሆነ የሂንዱ ቤተሰብ ሲሆን ሻሩክ ግን ደሃና ሙስሊም ወጣት ነበር። በዚያን ዘመን እንደዚህ አይነት ግንኙነት ትልቅ የህብረተሰብ ተቃውሞ ነበረው። ሻሩክ ምንም አልነበረውም፣ ኪሱ ባዶ፣ ስራው እርግጠኛ ያልሆነ። ነገር ግን ሻሩክ ለጋውሪ የነበረው ፍቅር ከማንኛውም መሰናክል በላይ ነበር። የጋውሪ ቤተሰቦችም ፍቅራቸውን በፍጹም ስላልተቀበሉት ጋውሪንን ወደ ሙምባይ ከተማ ሸሸጓት። ነገር ግን ፍቅር ግንብ ያፈርሳል እንዲሉ ሻሩክ ፍቅረኛውን ፍለጋ ኪስ ውስጥ ጥቂት ሳንቲሞችን ብቻ ይዞ ወደ ሙምባይ ተጓዘ። ከተማዋ ውስጥ መጠለያ አጥቶ በባቡር ጣቢያ ወንበር ላይና በረንዳ ላይ ተኝቶ ያደረባቸው ቀናት ነበሩ። ከብዙ አድካሚ ፍለጋ በኋላ ጋውሪንን በባህር ዳርቻ ላይ አገኛት። ሁለቱም አላመኑም። ተቃቅፈው አለቀሱ። በ1991 የቤተሰብን ተቃውሞ በሙሉ ሰብረው በታላቅ ተጋድሎ ተጋቡ። ዛሬም ድረስ ትዳራቸው በህንድ ውስጥ ለባህላዊ መቻቻል ትልቅ ምሳሌ ነው። ከጋውሪ ጋር በነበሩበት የመጀመሪያ ቀናት ሻሩክ ምንም አልነበረውም። በአንድ ወቅት ረሃብና ብርድ የተጫጫነው ሻሩክ ወደ ሙምባይ ባህር ዳርቻ ሄደ። ፊቱን ወደ ረጃጅሞቹ የከተማዋ ሰማይ ጠቀስ ሕንፃዎች አዙሮ እጆቹን ወደ ሰማይ ዘርግቶ በከፍተኛ ድምፅ እንዲህ ሲል ጮኸ። አንድ ቀን ይህችን ከተማ እገዛታለሁ። በአንድ ቀን እኔ ከሁላችሁም በላይ እሆናለሁ። ሰዎች ያበደ የዴሊ ልጅ አሉት። ነገር ግን ያ እብደት ሳይሆን ወደፊት የሚመጣው ታሪክ ትንቢት ነበር። በ1990ዎቹ መጀመሪያ ላይ በቦሊውድ የነበሩ መሪ ተዋናዮች በሙሉ ክፉ ሰው ሆነው ለመተወን ይፈሩ ነበር። ሻሩክ ግን ይህን ዕድል እንደ ትልቅ አጋጣሚ ተጠቀመበት። በባዚጋርና ዳር ፊልሞች ላይ ተንኮለኛ፣ ገዳይ ግን ደግሞ ማራኪ አፍቃሪ ሆነው በመጫወት መላውን ህንድ አስደነገጠ። ከፊልሙ ላይ ደግሞ ይህ ንግግሩ አይረሳም። አንዳንድ ጊዜ ለማሸነፍ መሸነፍ ግድ ይላል። ተሸንፎ መልሶ የሚያሸንፈውን ሰው ደግሞ ባዚጋር ጀግና ይሉታል። በ1995 ደግሞ የሻሩክን ሕይወት ሙሉ በሙሉ የቀየረው ዲልዋሌ የተባለው ታሪካዊ ፊልም ወጣ። ይህ ፊልም ሻሩክን የፍቅር ንጉስ ኪንግ ኦፍ ሮማንስ አደረገው።
ፊልሙ በህንድ ሲኒማ ታሪክ ረጅሙን ጊዜ ከ20 ዓመታት በላይ በቲያትር ቤት የታየ ድንቅ ሥራ ሆነ። ከ2015 በኋላ ግን በሻሩክ ሕይወት ላይ ጥቁር ጥላ አጠላ። የሰራቸው ፊልሞች በተከታታይ ከሰሩ። የሚዲያ ታቺዎችም የሻሩክ ዘመን አበቃ፣ ንጉሱ ወረደ በማለት ማላገጥ ጀመሩ። ለ4 ዓመታት ያህል ምንም ፊልም ሳይሰራ ጠፋ። ነገር ግን ንጉስ መቼም ንጉስ ነው። በ2023 ሻሩክ በሚያስደነግጥ የሰውነት ብቃትና የአክሽን ብቃት ተመልሶ መጣ። በፓታንና ጃዋን ፊልሞቹ የህንድ ሲኒማ ታሪክ ከፍተኛውን የገቢ ክብረ ወሰን በመስበር ለተቺዎቹ በቦክስ ኦፊስ መልስ ሰጠ። የቦሊውዱ የምንጊዜም ንጉስ በትክክለኛ የህይወት ታሪኮች መጨረሻ ላይ ሁል ጊዜ ደስታ አለ፣ ካልተደሰትክ ግን ታሪኩ ገና አላበቃም ማለት ነው፣ ፊልሙ ገና ይቀጥላል ሲል ተናገረ። ሻሩክ ካን ከሚያደርጋቸው የበጎ አድራጎት ስራዎች ማስታወቂያ አይሰራም። ለካንሰር ታማሚ ህጻናት የሚያደርገው ድጋፍ እጅግ ምስጢራዊ ነው። ከሱ መማር የምንችለው ነገር ትክክለኛ ሰው መሆን በክብር ሳይሆን በምታደርገው በጎነት ነው። ሻሩክ ካን በቀን የሚተኛው ለጥቂት ሰዓታት ብቻ ነው። ለስራ ያለው ተነሳሽነት ምንም እንኳን የዓለም ኮከብ ቢሆንም አሁንም እንደ ትናንትናው ጀማሪ ጠንክሮ የሚሰራ መሆኑ ነው። ይህም ለተመልካቾቻችን ለእናንተ ትልቅ መልእክት አለው። ምንም ብትጀምሮ ትጋት ከሌለ ስኬት የለም። ዛሬ ሻሩክ ካን የዓለማችን ትልቁ የፊልም ኮከብ ነው። በየዓመቱ በልደቱ ቀን ሙምባይ ውስጥ በሚገኘው ማናት በተባለው የቤተ መንግሥት መኖሪያ ቤቱ ዙሪያ በሚሊዮኖች የሚቆጠሩ ሰዎች መንገዱን ዘግተው ይጠብቁታል። እርሱ በረንዳው ላይ ወጥቶ እጆችን ዘርግቶ ሲቀበላቸው ሕዝቡ በደስታ ይጮኻል። ያን ጊዜ ሻሩክ በወጣትነቱ በባቡር ጣቢያው ላይ የገባውን ቃል ያስታውሳል። እርሱ ያለምንም የፊልም ዘመድ በራሱ ላብና ጥረት ብቻ ዙፋን ላይ የተቀመጠ እውነተኛ የቦሊውድ ንጉሥ ነው። ሻሩክ ካን የቦሊውድ ንጉሥ የሆነው በዕድል አይደለም፣ በውድቀት በለቅሶ እና በብዙ የሰው መገፋት ውስጥ አልፎ ነው። ዛሬ ይህን ታሪክ ያቀረብነው ምናልባት እናንተም በሕይወታችሁ ትልቅ ሕልም ይዛችሁ ነገር ግን በሰው መገፋት ወይም በኢኮኖሚ ችግር ተስፋ እንዳትቆርጡ ለማበረታታት ነው። አስታውሱ፣ ሻሩክ ካን አይሆንልህም በተባለበት በር ገብቶ ነው ወደር ያልተገኘለት የምንጊዜም የፊልም ኮከብ የሆነው። የትኛውን የሻሩክ ካን ፊልም ነው የሚወዱት? ስለዚህም ቪዲዮ ያላችሁን አስተያየት ኮመንት ላይ አስቀምጡልን። ለኢትዮ ሞካፕ ቻናል ቤተሰብ ለመሆን ሰብስክራይብ ማድረጉን አይርሱ። ቀጣይ ስለማን ታሪክ እንስራ? አሳውቁን። እስከ ቀጣዩ ቸር ቆዩ።